በጣም ብዙ ሰዎች ስለ አድሰንስ በውስጥ ብዙ መረጃዎችን እየተናፈሰ ያለው አድሰንስ ኢትዮጵያ ውስጥ አይሰራም ወይ ብላችሁ ሰዎች እየጠየቃችሁ ትገኛላችሁ። አድሰንስ ኢትዮጵያ ውስጥ አቋርጧል፣ አይሰራም ብለው ብዙ ሰዎች እያወሩ ወሬውን እያናፈሱ ይገኛሉ። አድሰንስ ኢትዮጵያ ውስጥ አልዘጋም። ነገር ግን ሶሻል ሚዲያ ኢንፍሉዌንሰሮችም ብዙ ሰዎች አድሰንስ ኢትዮጵያ ውስጥ ተዘግቷል፣ አይሰራም እያሉ ወሬውን እያናፈሱ ይገኛሉ። ነገር ግን ይህ ሁሉም ነገር ሐሰተኛ ነው። እውነት ነው፣ አድሰንስ ኢትዮጵያ ውስጥ እየሰራ አይደለም። ነገር ግን የማይሰራላቸው አካላቶች አዲስ አድሰንስ ቬሪፋይ ለማድረግ እየሞከሩ ያሉ አካውንቶች ነው እንጂ ሌላ በፊት አክቲቭ ያደረጉ ቬሪፋይ ያደረጉ አካውንቶች አሁንም ገንዘባቸውን እየሰሩ እየተቀበሉ ይገኛሉ ማለት ነው። ምንም የተለየ ነገር የለም። ነገር ግን አዲስ አካውንት ቬሪፋይ ማድረግ የፈለጉ አድሰንስ አካውንት መክፈት የፈለጉ ወይም ሞኔታይዜሽን የደረሰላቸው ሰዎች ቬሪፋይ ሲያደርጉ ትንሽ እየተቸገሩ ይገኛሉ ማለት ነው። ነገር ግን አንዳንድ አካውንቶች እየከፈትን ነው ወይም በሆነ የከፈቱ ልጆች ቬሪፋይ ያደረጉ ሞኔታይዝ ያደረጉ ልጆች አውቃለሁ። ግን አንዳንዶቹም ደግሞ ያስቸገራቸውም አለ ማለት ነው። እንደ በፊቱ እንትን አይደለም፣ ክፍት አይደለም ነገሮቹ። ግን በደንብ ቼክ ያደረገ ኮፒራይቶችን ሁሉ ነገሮችን ያው ማሟላት ያለባቸው እነዚህ ህጎች አሉ። ነገር ግን ከነሱ በላይም ደግሞ በደንብ ቼክ የሚያደርግበት ሂደት ስለመጣ ለዛም ነው ከቀጥታ ከቻት ቦቶች ከነሱ ከአድሰንስ ቻት ቦቶች ጋር አውርተናል። ምንም አይነት የተለየ ነገር የለም። ኢትዮጵያ ውስጥም የተለየ ህግ አላወጡ ማለት ነው። ለኢትዮጵያ ብቻ የተለይቶ ቢወጣም እንኳን ኖቲፋይ ይደረጋል ማለት ነው። ለሁሉም አድሰንስ ላላቸው ሞኔታይዝ ላደረጉ አካውንቶች ኖቲፊኬሽን ይደርሳቸዋል ማለት። ስለዚህ ምንም የተለየ ነገር የለም፣ የሚያስጨንቅም ነገር የለም ማለት ነው። አካውንታችሁን በስነ ስርዓት ስሩ፣ ኮፒራይቶቹ ተጠንቀቁ እና የሚያስፈልጋችሁ እንትኖች አሉ፣ መስፈርቶች አሉ፣ እነሱን አሟሉ። ሌላው ምንም አይነት ችግር የለም ማለት ነው። ለኢትዮጵያ ብቻ ተለይቶ የመጣ ምንም አይነት ችግር የለም ማለት ነው። ስለዚህ በርቱ፣ ስሩ። ምንም የተለወጠ ነገር የለም። አዲስ ሀሳብ ካለ አድሰንስ ያመጣው ወይም ዩቲዩብ ያመጣው አዲስ ሀሳብ ወይም ህግ ካለ እኔም ወዲያው ኖቲፋይ ያሳውቃችኋለሁ ማለት ነው። ስለዚህ ስሩ። የሰራችሁም ያላችሁበት አዲስ መክፈት የፈለጋችሁ ልጆች ካላችሁ ክፈቱ። ያላችሁ የሰራችሁ ያላችሁበትም ካለ ስሩበት። ምንም የሚያስጨንቅ ነገር የለም ማለት ነው። ስለዚህ ስሩበት። ሁሉንም ህግ ካሟላችሁ ሞኔታይዜሽን ሰዓት ሲደርስ ሞኔታይዝ እንዴት እንደሚደረግ ማሳያችኋለሁ ማለት ነው። ስለዚህ ስሩበት። ምንም የሚያስጨንቅ ነገር የለም ማለት ነው። ያለው ነገር ይህንን ይመስላል ማለት ነው። ቪዲዮንም ከወደዳችሁት ላይክ አድርጉት። ይጠቅማችኋል የምትላችሁ ሰዎችም ሼር አድርጉላቸው። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ሰላም ሁኑ።